የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ አቀኑ። ጀነራል ሳሞራ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የኢትዮጵያን ከፍታ ለመረጋገጥና ገናነቷን ማስቀጠል ጊዜው የሚጠይቀው የጀግንነት ተግባር ነው ሲሉ ሌተናል ጀነራል መሐመድ ተሰማ ገለጹ። አሜሪካ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋል አስታወቀች። እነዚህና ሌሎች አዳዲስ መረጃዎች ይዘናል። እስከ መረጃችን ጥንክር ፍጻሜ አብራችን እንድትቆዩ እንጋብዛለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ አቀኑ። አጣብቂኝ ውስጥ የገቡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ አበባ መግባታቸው ተሰምቷል። ጀነራሉ በሁለት ሳምንት ገደማ ልዩነት ወደ አዲስ አበባ ያቀኑት ከፌዴራል መንግስት የተሰጣቸውን ቁልፍ የቤት ስራዎችን የማስፈጸም መቸገራቸው እየተነገረ ባለበት አጋጣሚ ነው። ጀነራሉ ፊታቸው ወደ አዲስ አበባ አዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ለመቀሌ ሲመለሱ የጠበቃቸው ግራ ቀኙን የሚያፈናፍን መሆኑን እየተሰማ ነው። ጀነራል ታደሰ ትግራይን ለሀገራዊ ምክክሩና ምርጫውን ዝግጁ ለማድረግ ተስማምተው ወደ መቀሌ ከተመለሱ በኋላ ባጋጠማቸው ችግር ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ይመክራሉ ተብሎ ይጠበቃል። ጀነራሉ የጊዜያዊ አስተዳደር ፕሬዝዳንት ቢሆኑም ትልቁ የወሳኝነት ሚና የተቆጣጠረው ህወሓት አሻፈረኝ ብለዋል። ጀነራሉ በአጭር ጊዜ ለማስፈጸም ከአዲስ አበባ የተቀበሏቸውን የቤት ስራዎችን ለማስፈጸም አለመቻላቸውም ለጊዜያዊ አስተዳደሩ ቅርበት ያላቸው ሰዎች እየገለጹ ነው። ጀነራል ታደሰ በአጭር ጊዜ ውስጥ አስቸኳይ ሁኔታ ለመፍጠር ከተቀበላቸው የቤት ስራዎች መካከል ትግራይ ለሀገራዊ ምክክርና ከቀጣዩ ሀገራዊ ምርጫ ዝግጁ ማድረግ ቀዳሚዎች ናቸው። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎች ካልተቆጣጠረንና ህጋዊ የፖለቲካ ፓርቲ ሰውነት ካልተመለሰ በሚል ትግራይን ለምክክርና ምርጫ በቅድመ ሁኔታ መገደቡን ይታወሳል። ትግራይ በበላይነት የተቆጣጠረው ህወሓት ይሁንታ ባለመስጠቱ የአንድ ወር ገደማ ዕድሜ የቀረው ሀገራዊ ምክክርና 5 ወር የቀረው ሀገራዊ ምርጫ አይመለከተኝም የሚል አቋም ይዟል። ሀገራዊ ምክክሩ ትግራይን ሳያካትት ማካሄዱም ትርጉም እንደሌለው በተደጋጋሚ ሲገለጽ እንደነበረ ይታወሳል። ይሁን እንጂ በመጨረሻ ምዕራፍ ላይ ደርሻለሁ ያለው የምክክር ኮሚሽን የትግራይን አጀንዳ መሰብሰብ የሚችልበትን ሌላ አማራጭ እያማተረ መሆኑን እየተሰማ ነው። ሰባተኛው ሀገራዊ ምርጫ ቢሆን በተመሳሳይ ባለፉት 5 ዓመታት ያልተወከለውን የትግራይ ህዝብ ማካተት አለማረጋገጡ ጥያቄ እያስነሳ ነው። ምርጫ ቦርድ በትግራይ ክልል አስቸኳይ ሁኔታ መኖሩን አለመኖሩን ከጀነራል ታደሰ ወረደ አስተዳደር መረጃ እንዲቀርብለት የጠየቀ ቢሆንም ህወሓት እስካሁን ድረስ ይሁንታ አልሰጠም። በፌዴራልና በህወሓት ውጥረት አጣብቂኝ ውስጥ የገቡ የሚመስሉት ጀነራል ታደሰ ወረደ እጃቸውን አጣጥፈው ላለመቀመጥ እየሞከሩ እንደሆነ ተሰምቷል። ይሁን እንጂ ሰሞኑን ይበልጥ ያየለው የህወሓትና የፌዴራል መንግስት በመወናጀል የተሞላው ምልልስ ውጥረቱን አባብሶታል። ጀነራል ሳሞራ ትግራይን የማስተዳደር ፍላጎት እንዳላቸው ገለጹ። የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ ያኑስ ትግራይ ባልተመረጠ መንግስት እየተመራች መቀጠል የለባትም አሉ። ጀነራል ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግራይ ቋንቋ ለሚታተመው ወጋህታ ጋዜጣም ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሀሳብ የሰነዘሩት ሲሆኑ እሳቸው በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸው ገልጿል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጀነራል ሳሞራም የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በፈቃደኝነት ይህን እንዲያደርጉ ምክር ለግሰዋል። መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስ
አስተዳደር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር ከ3 ወር በኋላ አገልግሎቱን የሚያበቃ ሲሆን አሁን በአስቸኳይ ይፍረስ የሚለው የጀነራል ሳሞራ ጥያቄ የኮንትራት ጊዜው ታሳቢ ባደረገ መልኩ ይሁን አይሁን ግን የታወቀ ነገር የለም። የኢትዮጵያ ከፍታ ለመረጋገጥና ገናነቷን ማስቀጠል ጊዜው የሚጠይቀው የጀግንነት ተግባር ነው ሲል ሌተናል ጀነራል መሐመድ ተሰማ የአዊ ብሔረሰብ አስተዳደር በአማራ ፖሊስ ዩኒቨርሲቲ ኮሌጅ ጥሪ መሰረታዊ የፖሊስ ማሰልጠኛ ኢንስቲትዩት ያሰለጠናቸውን የሰላም አስከባሪዎች አስመርቀዋል። ተመራቂዎቹም በቆይታቸው ለምረቃ የሚያበቃቸው ስልጠና ወስደው ለምረቃ መብቃታቸው ገልጿል። በዚህ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የምስራቅ እዝ ዋና አዛዥና የቀጠናው ጸጥታ ግብረ ኃይል ሰብሳቢ ሌተናል ጀነራል መሐመድ ተሰማ ውትድርና ዜጎች የሀገራዊ ሉዓላዊነትና የሕዝብ አንድነት ለመጠበቅ መተኪያ የሌላትን ሕይወት በመክፈል ሀገርን ከውጭ ወራሪና ከውስጥ ጸረ ሰላም ኃይል ለመጠበቅ ዜጎች የሚያገለግሉበት ክቡር ሙያ መሆኑን ገልጿል። አሜሪካም የቬንዙዌላዋን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሏን አስታወቀች። የአሜሪካ ጦር በቬንዙዌላ ላይ በፈጸመው መጠነ ሰፊ ጥቃት ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መረጃ አሜሪካ በቬንዙዌላና በመሪዋ ኒኮላስ ማዱሮ ላይ ሰፊ ጥቃት በተሳካ ሁኔታ መፈጸሟን በአሁኑ ሰዓት ፕሬዝዳንቱ በአሜሪካ ጦር ቁጥጥር ስር እንደሚገኙ ገልጿል። ሮይተርስ እንደዘገበው ይህ የአሜሪካ እርምጃ እንደ አውሮፓውያን አቆጣጠር በ1989 ፓናማር ወራር ወታደራዊ መሪውን ማኑዋል ኑርጋን ከስልጣን ካወረደች ወዲህ በላቲን አሜሪካ የተደረገ ትልቅ ቀጥተኛ ወታደራዊ ጣልቃ ገብነት ነው። ፕሬዝዳንት ኒኮላስ ማዱሮ በአሜሪካ መንግስት የ50 ሚሊዮን ዶላር የሽልማት ማዘዣ ወጥቶባቸው የነበረ ሲሆን አሜሪካ ዛሬ በፈጸመችው መጠነ ሰፊ የአየር ጥቃትና የደህንነት ኦፕሬሽን ፕሬዝዳንቱ በቁጥጥር ስር መዋል መቻሏን ዶናልድ ትራምፕ አረጋግጠዋል። የአርባ ምንጭ ጤና ሳይንስ ኮሌጅ ያሰለጠናቸው ተማሪዎች እያስመረቀ ባለበት ሰዓት በአዳራሹ ያለም የመከላከያ ብረት ተሰብሮ ጉዳት ደረሰ። ዛሬ በአርባ ምንጭ ከተማ የጋሞ ባህል አዳራሽ ውስጥ እየተካሄደ በነበረ የምረቃ ስነ ስርዓት በአዳራሹ ላይኛው መድረክ ላይ የነበሩት ሰዎች ብረት መሸከም ከሚችል በላይ በመደገፋቸው ብይዱ ለቆ ጉዳት መድረሱን የከተማ ፖሊስ አዛዥ ኮማንደር ከበበው አዳል ገልጿል። በጉዳቱ 3 ሰዎች ላይ ከባድ የአካል ጉዳት ሲደርስ በ16 ሰዎች ላይ ቀላል ጉዳት መድረሱን አዛዡን ገልጿል። የተከበራችሁ የኢሃ ሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ሰላም